ወደ ክፍለ ሀገር ለመሄድ ዒድ አልአድሃን ከእናትና ከአባት ጋር ብሎም ከቤተሰብ ጋር ለማሳለፍ ጉዞ ልትጀምር ነው። አልሐምዱሊላህ ነቢያችን ሰለላሁ ዐለይሂ ወሰለም ጉዞ በሚጀምሩበት ጊዜ አላህ ሱብሓነሁ ወተዓላ ያንን መንገድ እንዲያሳምርላቸው ዱዓ ነበር የሚያደርጉት። አሁን ግን በተለይ ዒድ አልአድሃን በተለምዶ ዓረፋ በዓል ተብሎ የሚጠራውን ለማሳለፍ በምንሄድበት ጊዜ ጉዟችን ባላስፈላጊ ነገር ነው። አካሄዳችን ኸይር ነገር ነው። ከእናትና አባት ጋር ለማሳለፍ ይሄ ሐቅ ነው። ነገር ግን ጉዟችንን የምናደርገው በምን መልኩ ነው? አልፎ ተርፎ መኪና ሲገለበጥ እንሰማለን በየዓመቱ ወደ ክፍለ ሀገር ጉዞ የሚሄዱት። ያም ምንድነው? መንገደኛ ጆሮ እስከሚያደነቁር ድረስ ሙዚቃ ይከፈታል፣ ወንዱም ሴቱም እየጨፈረ ያውም እንግዲህ ዱንያ ከያዘችው ቀናት ሁሉ ብልጫ ያለው የሚባለው በዚህ በዙል ሒጃ 10 ቀናት ውስጥ ሌሎች በሁሉም ዘርፍ ላይ ዒባዳ በሚያደርጉበት ጊዜ እኛ ጉዞ እንጀምራለን። ግን ያ ጉዞ አብዛኛው እየተመለከትን ነው በሙዚቃ በመጨፈር ምን በማለት ነው። ከዚያ በኋላ እዛም ሳይደረስ መኪናዎች እየተገለበጡ አደጋ ሲደርስ ይታያል ማለት ነው። ስለዚህ አላህ ይሄ የተከበረ ቀንን ያማረ በዓል ለማሳለፍ መንገዳችንን በምንሄድበት ጊዜ አላስፈላጊ ነገሮችን እናናደርግ። ክፍለ ሀገር ለመሄድ የተነሳን ሰዎች አደራ ጉዟችንን አላህና መልእክተኛው በሚወዱት መልኩ ነው እንጂ ማድረግ ያለብን በሙዚቃ ምን በማለት ፋሂሻ ሙንከሮችን እያደረግን አልፎ ተርፎ ዱንያ ላይ ራሱ ቅጣቱን እንዳያሳየን አላህ ሱብሓነሁ ወተዓላ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።